between our two countries are rooted in the biblical heritage and the Word of God. The founders of my country saw a new promised land. America's commitment and my commitment to Israel and Israel's security is unshakable. ታሪክ ተፈጽሟል። ዓለም ከእንግዲህ ወደ ነበረችበት አትመለስም። እነሆ የካቲት 21 ፌብሩዋሪ 28 ሰዓቱ እኩለ ሌሊት ሲሆን የ3000 ዓመታት ትንቢት በ900 ሚሳኤሎች ነጎድጓድ ታጅቦ ምድር ላይ ወረደ። ይህ ፖለቲካ ብቻ ይመስላችኋል? ተሳስታችኋል። በ20 ሰዓታት ውስጥ የኢራን መንፈሳዊ መሪዎች ተገደሉ። የአሜሪካ ጦር ሰፈሮች በእሳት ጋዩ። የጥንቱ የፋርስ አንበሳና የይሁዳ መቅረዝ ለፍጻሜው ፊልሚያ ፊት ለፊት ተገናኙ። የኤፍራጥስ ወንዝ እየደረቀ የአርማጌዶን ጦርነት ከብራና መጻሕፍት ወጥቶ የካርታ ላይ እውነት እየሆነ መጥቷል። የቂሮስ መንፈስ፣ የዳዊት ወንጭፍና የዘመናችን የኒውክሌር ቴክኖሎጂ የተጋጩበት ያስፈሪ ምሽት የሰው ልጅ ውድቀት ነው ወይስ የአዲሱ ዓለም ምጥም? እንጠይቃለን። ዛሬ የካቲት 21 እና 22 የተደበቀው እውነት፣ የታሪክ እርግማንና የትንቢቱ ምስጢር ለዓለም እንገልጣለን። ሰዓቱ ደርሷል። ለመስማት ድፍረት አላችሁ? ይህ የአርማጌዶን መባቻ ነው። ፖለቲካ የቼዝ ጨዋታ ነው ይባላል። ነገር ግን በመካከለኛው ምስራቅ ጨዋታው በደምና በነፍስ ላይ የተመሰረተ ነው። ለ45 ዓመታት ዓለምን ሲያናውጥ የኖረው የኢራንና የእስራኤል ጥላቻ የተወለደው ከአንድ ታላቅ ፍች ነው። ኢሮፓያን አቆጣጠር እስከ 1979 ድረስ ኢራንና እስራኤል ሚስጥራዊ አፍቃሪዎች ነበሩ ይባልላቸዋል። ኢራኑ ሻህ መሐመድ ረዛ በኋላሚ ለእስራኤል ነዳጅ ሲሰጡ፣ እስራኤል ደግሞ ለኢራን የግብርና የወታደራዊ ቴክኖሎጂ ስትሰጥ ነበረ። አሜሪካ ደግሞ ለሁለቱም ጠባቂ ነበረች። ነገር ግን በአንድ የጥቁር የካቲት ምሽት አያቶላ ኻሜኒ ከፓሪስ ተነስተው ቴሄራን ሲገቡ ያ የወርቃማ ዘመኑ አከተመ። ኢራን የመቃወም ጎራ አክሲ ኦፍ ሬዚስታንስ መሪ ሆነች። እስራኤል ትንሿ ሰይጣን፣ አሜሪካ ታላቋ ሰይጣን ተባሉ። ከዚያ ቀን ጀምሮ የዓለም የኃያል ሚዛን በአንድ ጎን ተዛባ ነው ነገሩ። ፌብሩዋሪ 28 ከመድረሱ በፊት ለ40 ዓመታት የጥላ ጦርነት ሻዶ ዋርስ ተካሄደ። ይህ ጦርነት በግልጽ ሜዳ ሳይሆን በድቅድቅ ጨለማ ውስጥ የተካሄደ ነበረ። እስራኤል የኢራንን የኒውክሌር ህልም ለማክሸፍ ስቶክስናይት የተባለውን የዓለም የመጀመሪያውን የዲጂታል መሳሪያ ተጠቀመች። በቴሄራን ጎዳናዎች ላይ የኢራን ከፍተኛ የኒውክሌር ሳይንቲስቶች በሚስጥራዊ ሁኔታ ተገደሉ። በሌላ በኩል ኢራን በእስራኤል ዙሪያ የእሳት ቀለበትን ሰራች። በሊባኖስ ሂዝቦላ፣ በጋዛ ሐማስ፣ በየመን ሁቲዎች እስራኤልን በውክልና ጦርነት ወጠሯት። ነገር ግን ፌብሩዋሪ 28 ትናንትና ሲመጣ ይህ ጥላ ጠፋ። ኃያላኑ መደበቅ ይበቃል አሉ። አሜሪካና እስራኤል አንድ ላይ ሆነው የመከላከል ጥቃት የተባለውን እቅድ ወደ ተግባር ለወጡ። ይህ እቅድ የኢራንን ወታደራዊ አቅም ማውደም ብቻ አይደለም፣ የሀገሪቱንም የመሪዎችን ጭንቅላት ቆራርጦ መጣል እንጂ። የካቲት 21 ገና ጎ ሳይቀድ 900 የአሜሪካና የእስራኤል አየር ጥቃት በኢራን ሰማይ ላይ እንደመብረቅ ወረዱ። ይተራ ጥቃት አልነበረም። የኢራን ጠቅላይ መሪ አሊ ኻሜኒ እና 6 ከፍተኛ ጄኔራሎች ኢላማ ተደርገው ተገደሉ። የአንድ ሀገር መንፈሳዊና ወታደራዊ መሪ በአንድ ጀንበር ሲወገዱ የኢራን ግዛት ለጥቂት ሰከንዶች ትንፋሽ አጣ፣ ቆመች። የመከላከያ ሚኒስትር፣ የፕሬዝዳንቱ ቤተ መንግስት፣ የምስጢር ኮረብታዎች ሁሉም በአመድ ተሸፈኑ። የዓለም ሚዲያዎች ኢራን ወደቀች እያሉ በግርምት ሲዘግቡ፣ በቴህራን ፍርስራሽ ውስጥ ግን አንድ ሌላ ኃያል እየተንቀሳቀሰ ነበረ። በጥቃቱ መሃል እጅግ የሚያሳዝን ክስተቶች ተፈጸሙ። በርካቶች ሞቱ። ትምህርት ቤቶች በሚሳኤል ተመቱ። 80 ንጹሃን ሴት ተማሪዎች፣ የነገዋን ኢራን ተስፋዎች የያዙ ሕፃናት ወደ አመድነት ተለወጡ። እዚህ ጋር ነው ፖለቲካው ወደ ሰብአዊ መቅሰፍት የተቀየረው። የደም ዋጋው ታላቁን አርማጌዶን መጥራት ጀመረም። ነገር ግን ኢራን ዝምታዋን በነጎድጓድ ሰበረችው። አንበሳው ቆስሏል ግን አልሞተም የሚል መልእክት ወደ ዓለም ተላከም። በ20 ሰዓታት ውስጥ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ሲኦላዩ፣ ኳታር የሚገኘው አል ኡዴይዲ፣ ባህሬን የሚገኘው ኤንኤስኤ ጣቢያ፣ የተባበሩት አረብ ኤሚሬቶች አልዳፈራ ሁሉም በፕላስቲክ ሚሳኤሎች ተቆሉ። እነሆ ኢራን አንድ ትልቅ መልእክትን አስተላለፈች። እኛ ከወደቅ እናንተ ማብራችሁ ትወድቃላችሁ። ከ50 በላይ ሚሳኤሎች ወደ እስራኤል ልብ ተተኮሱ። በዮርዳኖስና የሳውዲ ሰማያት በሚሳኤል ጢስ ታፈኑ። የዓለም የነዳጅ ገበያ ደነገጠ። ወርቅ ሰማይ ነካም። ይህ የቼዝ ጨዋታ ሳይሆን መላውን ዓለም ወደ ጥልቁ የሚጎትት የታሪክ አውሎ ንፋስ ሆነም። እነሆ ታላቁ የሆነውንና በመጽሐፍ ቅዱስ የተጻፈውን የአርማጌዶን ጦርነት ሊያዋልዱ እየጀመሩት ይመስላል።
ፖለቲካው አሁን ወደ ሃይማኖታዊ ትርጓሜ እየተሸጋገረ ነው። አሜሪካና እስራኤል የአየር የበላይነትን ተቆጣጥረዋል ቢሉም በእስራኤል ምድር ግን የመጨረሻው ጦርነት ተጀምሯል የሚል ስሜት ነገሰም። ይህም በየካቲት 21 የተጀመረው ግጭት ሶስቱን ኃያላን ወደ ማይመለሱበት አፋፍ አድርሷቸዋል። አሜሪካም በሩቅ ምስራቅ ካሉት ፍላጎቶች እስራኤልን ከህልውናዋ ስጋት፣ ኢራንን ደግሞ ከሺህ ዓመታት ኩራቷ ጋር ተጋጭተዋል። ዓለም አሁን የምትጠብቀው ቀጣዩን የሚሳኤል ዝናብ አይደለም። የምትጠብቀው ይህ የጥፋት መንገድ የት ያደርሰናል ነው። ይህንን መልስ የሚመልስ ሰው ግን ጠፋም። ይህ ወደ ታላቁ የሃይማኖታዊ ትንቢት ይወስድናል። የአርማጌዶን ጦርነት በትክክል ምንድነው? ከዚህ ፖለቲካዊ ግጭት ጀርባ ያሉ መለኮታዊ ተብለው የሚታሰቡ እቅዶችስ ምንድናቸው? የካቲት 21 ወይም ፌብራሪ 28 የፈነዳው እሳት በቴሄራን በቴል አቪቭ ሰማይ ላይ ሲንቦገቦግ በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ አማኞች አንድ ቃል ደጋግመው አነሱም። እሱም አርማጌዶን የሚል ነው። ይህ ቃል ለብዙዎቹ የፊልም ርዕስ ወይም የልብ ወለድ ድርሰት ሊመስል ይችላል። ነገር ግን ለሶስቱ አብርሃማዊ እምነቶች ለክርስትና፣ ለኢስላምና ለአይሁድ አርማጌዶን የሰው ልጅ ታሪክ የመጨረሻ ምዕራፍ፣ የክፋትና የደግነት የመጨረሻ ፊልሚያ፣ የአዲሱ ዓለም መወለጃ ምጥ ናቸው። አርማጌዶን የሚለው ቃል የመጣው ሃራ ሜጌድ ከሚለው የዕብራይስጥ ቃል ሲሆን ትርጉሙም የሜጊዶ ተራራ ማለት እንደሆነ ይነገራል። በዮሐንስ ራእይ ምዕራፍ 16 ላይ መላእክት የቁጣውን ጽዋ በምድር ላይ ሲያፈሱም የዓለም ነገሥታት ሁሉ ለታላቁ ጦርነት የሚሰበሰቡት ስፍራ ነው ተብሎ ተጽፏልና ይህ እውነት አሁን እየተፈጸመ ያለ ይመስላል። ነገር ግን ጥያቄው እዚህ ላይ ነው። ፌብራሪ 28 እነሆ ትላንትና አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ይህንን ጥንታዊ ትንቢት ወደ እውነትነት እየቀየረው ይሆንን ብለን ጠይቃለን። ወይስ ፖለቲከኞች ትንቢቱን እንደ ጦርነት ስልት እየተጠቀሙበት ይሆንን? ይህ የታላቁ የአርማጌዶን ጦርነት መባቻ ላይ መገኘታችን የአሜሪካና የእስራኤል ትብብር ለምን ይሆን አርማጌዶን ለማዋለድ ጫፍ ላይ የደረሱት ብለን ጠይቃለን። አሜሪካ ለምን ከእስራኤል ጎን እንደ ቋጥኝ ትቆማለች? መልሱ በዋሽንግተን ዲሲ የፖለቲካ ቢሮዎች ውስጥ ብቻ ሳይሆን በቴክሳስና በካሮላይን ገጠራማ የጸሎት ቤቶች ውስጥ ይገኛል። በአሜሪካ ውስጥ የክርስትና ጽዮናዊነት የሚከተሉ በሚሊዮኖች የሚቆጠሩ አማኞች አሉ። ለነሱ እስራኤል እንደ አገር መቆሟ የመጽሐፍ ቅዱስ ትንቢት ፍጻሜ ነው ብለው ያምናሉ። ኃይልን የሚባረኩ ይባረካሉ የሚለውን ቃል እንደ ብሔራዊ መመሪያቸው ይይዙታል። ይህንንም ደግፎ በርካታ የአሜሪካን ፕሬዝዳንቶች በግልጽ የጽዮናዊነት ደጋፊነታቸውን ሲናገሩ በሚዲያዎች ሰምተናል፣ አድምጠናል። ቀድሞ የእስራኤል ጠቅላይ ሚኒስትር ጎልዳ ሜር ትስስራችን መጽሐፍ ቅዱሳዊ ነው። ጆርጅ ቡሽ ይህ ሀገር ቃል የተገባልን ሀገር ነው። ባራክ ኦባማ በእስራኤልና በአሜሪካ ያለው የማይነቃነቅ ግንኙነት ነው። ሪቻርድ ኒክሰን ደህንነታችን ከእስራኤል ጋር የተገናኘ ነው። ትራምፕ የማይሰበር ጓደኝነት፣ የማይበጣጠስ ወዳጅነትና ወንድምነት አስተሳስሮናል። ባይደን እኔ እስራኤላዊ ነኝ፣ ማንም ያውቃል፣ እኔ ጽዮናዊ ነኝ። The only democracy in the Middle East, the state of Israel. Joe Biden. And everybody knows I love Israel. Were I a Jew, I would be a Zionist. እነዚህ ኃይሎች በኢራን ላይ የሚወሰደው ወታደራዊ እርምጃ የጨለማው ኃይል የማጥፋት የመሲሁ መመለስን የማፋጠን ሂደት አድርገው ያምናሉ። ለብዙዎቹም የአሜሪካ ፖለቲከኞች ፌብራሪ 28 የዲፕሎማሲ ውድቀት ሳይሆን የትንቢት መጀመሪያ ነው ይላሉ። የሶስተኛው ቤተ መቅደስ መታነጽ፣ የኤፍራጥስ ወንዝ መድረቅና የኢየሩሳሌም የበላይነት፣ እነዚህ ሁሉ ጉዳያቸው ከአሜሪካ የውጭ ጉዳይ ፖሊሲ ጀርባ ያሉ የማይታዩ እጆች መሆናቸው ይነገራል። በሌላ በኩል ደግሞ በቴህራንና በቆም መንፈሳዊ ከተሞች ውስጥ ሌላ ታሪክ አለ። ኢራን ራሷን እንደ እውነተኛዋ የእምነት ጠባቂ ትቆጥራለች። በእስላማዊ ትንቢቶች ውስጥ አል-ማልሃም አል-ኩራም የተባለ ክስተት አለ። ይህም ከምስራቅ ጥቁር ባንዲራ የያዙ ወታደሮቹ ተነስተው ኢየሩሳሌምን ነፃ እንደሚያወጡ ይናገራሉ። የኢራን መሪዎች አሜሪካን ታላቋ ሰይጣን ዘግሬት ሰይጣን ብለው ሲጠሯት ፖለቲካዊ ስድብ እየሰነዘሩ አይደለም፣ ሃይማኖታዊ ፍርድ እየሰጡ እንጂ። ለነሱ ፌብራሪ 28 የጥፋት ቀን አይደለም፣ ይልቁንም የመህዲ የመጨረሻው መሪ መገለጫ ዋዜማ እንደሆነ ይነገራል። የኢራን ወታደራዊ ስልት ትዕግስት ላይ የተመሰረተ ነው። ዓለም በክፋትና በጭቆና ስትመላ መህዲ ይመጣል የሚለው እምነት
ኢራን ለምን ጦርነቱን ወደ ቀጠናዊ ደረጃ እንደምትገፋው ያብራራል። ለነሱ ይህ ጦርነት መሸነፍ የሌለበት ቅዱስ ጂሃድ ነው ብለው ያምናሉ። በፌብሩዋሪ 28 የፈሰሰው የጄኔራሎች ደም ለዚህ ትንቢት መሟያ የቀረበ መስዋዕትነት ተደርጎ ይወሰዳል። በዮሐንስ ራእይም ሆነ በሐዲስ ትንቢቶች ላይ አንድ የሚገርም ተመሳሳይነት አለ። የኤፍራጥስ ወንዝ መድረቅ፣ ስድስተኛው መልአክ ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲዘጋጅላቸው ውሃው ደረቀ። ራእይ 16። በሶሪያ በቱርክና በኢራቅ በኩል የሚያልፈው ኤፍራጥስ በታሪክ ታይቶ በማይታወቅ ሁኔታ እየደረቀ ነው። ሳይንቲስቶች አየር ንብረት ለውጥ ይሉታል፣ ፖለቲከኞች የግድብ ፖለቲካ ይሉታል፣ ትንቢት አጥኞች ግን መንገዱ እየተዘጋጀ ነው ይላሉ። ከፀሐይ መውጫ ከምስራቅ የሚመጡት ነገስታት እነማን ናቸው ስንል እነ ኢራንና እነ ሩሲያ ወይስ እነ ቻይና? ፌብሩዋሪ 28 ላይ የተከሰተው ግጭት እነዚህ የምስራቅ ኃያሎች ወደ አንድ ጎራ አሰባስቧቸዋል። የኤፍራጥስ ሸለቆ ዛሬ የሚሳኤልና የድሮን መተላለፊያ ሆኗል። ትንቢቱ ከዓይናችን ፊት በዲጂታል ካርታ ላይ እየተሳለ ይሆንን ብለን እንጠይቃለን። ኖ አርማጌዶን ፖለቲካዊ ግጭት ብቻ አይደለም። አርማጌዶን የሰው ልጅ እኔ ብቻ ልኑር የሚለው ጥላቻ የመጨረሻ ጥግ እንደሆነ ይነገራል። የካቲት 21 ወይም የፌብሩዋሪ 28ቱ የፈነዳው እሳት በሰው ልጅ ልብ ውስጥ ያለውን የቆየ ቂም ቀስቅሶታል። እስራኤል የጥንት ማንነቷን ለማስጠበቅ፣ ኢራን የትንቢት ክብሯን ለመመለስ፣ አሜሪካ ደግሞ የዓለም የበላይነቷን ላለማጣት ሲፋለሙ መካከለኛው ምስራቅ የመስዋዕት መሰዊያው መሆኑ እጅግ ያስፈራል። ምክንያቱም ደግሞ የካቲት 21 ፌብሩዋሪ 28 ዓለም ከእንቅልፏ የነቃቸው ሌላ ጦርነት ተጀመረ ብላ ሳይሆን ሶስተኛው የዓለም ጦርነት ደጃፍ ላይ ቆመናል በሚል ስጋት ነበረ። ይህ በኢራን በእስራኤልና በአሜሪካ መካከል የተጀመረው ፊልሚያ በአጭር ሰዓታት ውስጥ የቀጠናውን ድንበር ጥሶ ወጣ። ፖለቲካ የጥቅም ስሌት ነው። በዚህ ስሌት ውስጥ ደግሞ ማንም ገለልተኛ ሆኖ ሊቀጥል አይችልም። በቴህራን ላይ የወረደው እያንዳንዱ ሚሳኤል በሞስኮና በቤጂንግ ቢሮዎች ውስጥ ያለውን የፖለቲካ ሙቀት ከፍ ያደርገዋል። የካቲት 21 ጠዋት ላይ ዓለም በሁለት ጎራ ተከፈለች። በአንድ በኩል አሜሪካ፣ እስራኤልና የአውሮፓ ሀገሮች የዲሞክራሲና የህልውና ጥበቃ በሚል ባንዲራ ስር ተሰለፉ። በሌላ በኩል ሩሲያ፣ ቻይናና ሰሜን ኮሪያ የኢራንን መውደቅ እንደራሳቸው ስልታዊ ሽንፈት በመቁጠር የጦር መሳሪያዎቻቸውን ወደ ንቁ ሁኔታ አሸጋግረዋል። ይህ ነው እንግዲህ የአርማጌዶን ዋዜማ ማለት። ሩሲያ ለምን ለኢራን ትጨነቃለች? መልሱ ቀላል ነው። ዩክሬን። ሩሲያ በዩክሬን ግንባር ለምታደርገው ጦርነት የኢራን ድሮኖችና ሚሳኤሎች ወሳኝ ነበሩና በፌብሩዋሪ 28 የኢራን ወታደራዊ መዋቅር ሲመታ ሩሲያ ቀይ መስመሬ ተጥሷል አለች። ሞስኮ ለኢራን የሳተላይት መረጃዎችንና የሳይበር ድጋፎችን በምስጢር ማቅረብ ጀመረች። ቻይና ደግሞ በበኩሏ የዓለም የነዳጅ መስመር በሆነው በሆርሙዝ ወሽመጥ ላይ ያላትን ጥቅም ለማስጠበቅ የባህር ኃይሏን አንቀሳቀሰች። ታዲያ ይህ ምን ያሳያል ካላችሁ አርማጌዶን መባቻ የትንቢቱ ፍጻሜ ላይ እንደቆምን የሚያስረዳና የሚያሳይ ምልክት እንደሆነ ነው። ይህ የፖለቲካ ቸዝ ነው። አሜሪካ ኢራንን በመምታት ሩሲያንና ቻይናን መንቀሳቀሻ ማሳጣት ፈለገች። ነገር ግን የምስራቁ ኃይል ምላሽ ጦርነቱን ወደ ዓለም አቀፍ የኢኮኖሚ ቀውስ ቀየረው። የነዳጅ ዋጋ በአንድ ቀን ውስጥ በ40% ሲጨምር ለንደንና በኒውዮርክ ያሉ የገንዘብ ገበያዎች ተናጉ። ፖለቲካው አሁን ላይ በእያንዳንዳችን ኪስ ውስጥ መግባት ጀመረ ማለት ነው። የካቲት 21 ላይ የተከናወነው ይህ ራስን የመከላከል ጥቃት በዘመናዊ ወታደራዊ ታሪክ ታይቶ የማይታወቅ ድፍረት ነበረ። አሜሪካና እስራኤል ለምን የኢራን ከፍተኛ መሪዎች በቀጥታ ኢላማ አደረጉ? ስትራቴጂው ግልጽ ነው። እረኛውን ምታው በጎቹ ይበተናሉ። የኢራንን መንፈሳዊና ወታደራዊ መሪዎች በማስወገድ በሀገሪቱ ውስጥ ብጥብጥና ያገዛዙ መፍረስ ለመፍጠር ታቅዶ ነበር። ነገር ግን ይህ ስሌት አንድ ትልቅ ስህተት ነበረው። በኢራን ባህላዊና ሃይማኖታዊ ውስጥ መስዋዕትነት ጥልቅ ቦታ አለው። የመሪዎች መገደል ህዝቡን ከማሸበር ይልቅ ወደ አንድነትና ወደ ከፍተኛ ቁጣ ቀየረው። ፖለቲካዊ ስሌት በሃይማኖታዊ ስሌት ተሸነፈ። ይህ ጥቃት ጦርነቱን አላበቃውም። ይልቁንም ለሚቀጥሉት 20 ሰዓታት ለታየው አስፈሪ አጸፋዊ ምላሽ መንገድ ከፈተ እንጂ። መካከለኛው ምስራቅ ያሉ የአረብ ሀገራት በሁለት እሳት መሃል ወደቁ። ይህ በእውኑ የአርማጌዶን ዋዜማ እንደሆነ ማስረጃ ነው። በአንድ በኩል ከአሜሪካ ጋር ያላቸውን ወታደራዊ ጥምረት፣ በሌላ በኩል ደግሞ ከጎረቤታቸው ኢራን የሚመጣውን የሚሳኤል ስጋት። እዚህ ሁለት የአሜሪካ ጦር ሰፈሮች በሳውዲ በኳታርና በዩኤኢ ውስጥ መመታታቸው እነዚህ ሀገራት የማን ወገን ነን የሚል ጥያቄ እንዲመልሱ አስገደዳቸው። የሳውዲ አረቢያ የልዑል ስልጣን ጦር ሰፈር ሲመታ መልእክቱ ግልጽ ነበረ። አሜሪካን የምታስጠጉ ከሆነ ዋጋ ትከፍላላችሁ ነው ነገሩ። ይህ የኃይል አስተላለፍ መለዋወጥ
አሜሪካ በቀጠናው የነበራትን የ40 ዓመታት የበላይነት ፈተና ላይ ጣሉም። አረብ ሀገራት በምስጢር ከኢራን ጋር የሰላም ድርድር መጀመራቸው እየተሰማ ነው። ፖለቲካው ከጠመንጃ ድምፅ ወደ ሹክሹክታ ተቀየረም። ነው ፌብሩዋሪ 28 የፖለቲካ ግጥሚያ ብቻ አልነበረም፣ የዓለም ሀያላን ሚዛን የተሰበረበት ቀን ነው። አሜሪካም አሁንም እኔ ነኝ መሪው ስትል፣ ኢራን አጋሮቿ ደግሞ ያ ዘመን አብቅቶልሻል እያሏት ይገኛሉ። ይህ ጦርነት ፖለቲካዊ ፍላጎትን፣ ወታደራዊ ጥረትንና የሃይማኖት ትንቢትን በአንድ ማሰሮ ውስጥ ቀላቅሎታል። ውጤቱ ደግሞ ገና አልታወቅም። ዓለም አሁን የምትጠባበቀው ሰላምን ሳይሆን ቀጣዩ ተራ የማን ነው የሚለውን መልስ ነው። እነሆ ከዚህ አዋራ በስተጀርባ ያለ እውነት ምንድነው? ሰማዩ በእሳት ሲቀላም፣ ምድር በሚሳኤል ነጎድጓድ ስትናወጥ እና ሀያላን ሀገራት በድል አድራጊነት ሲፎክሩ በአዋራው ስር የተቀበረ አንድ ትልቅ እውነት አለ። እውነቱ ዓለምን ወደ ማጥም ወጣበት የታላቁ ትንቢት ፍጻሜ እየወሰዳት እንደሆነ ነው። ወደ አርማጌዶን ጦርነት። ኖ ጦርነቱ የከፋ ነው፣ እጅግ ማስፈሪ ነው። ፖለቲከኞች በካርታ ላይ መስመርን ሲያሰምሩ፣ ጄኔራሎች የጥቃት ስልትን ሲነድፉ፣ ትንቢት ተርጓሚዎች ሰዓቱ ደረሰ ብለው ሲያውጁ፣ ዋጋውን የሚከፍለው ግን ተራው የሰው ልጅ ነው። በቴህራን ፍርስራሽ ውስጥ ልጇን የምትፈልግ እናት፣ በእስራኤል መጠለያዎች ውስጥ በፍርሃት የሚንቀጠቀጡ ሕፃናት፣ በባህረ ሰላጤው በረሃዎች ውስጥ ለጥቅም ሲሉ ሕይወታቸውን የሚገብሩ ወታደሮች። ይህ በየካቲት 21 የተጀመረ ጦርነት ፖለቲካዊ ብቻ ነውን ብለን እንጠይቃለን? ወይስ የሰው ልጅ ስልጣኔ የደረሰበት የመጨረሻው የውድቀት ነጥብ? አሁን ታላቁን እጅግ አስፈሪውን አርማጌዶንን የማዋለድ ዘመቻ ደርንም ጠላንም ዓለም አሁን ወደ ሶስተኛው የዓለም ጦርነት፣ ወደ ታላቁና እጅግ የከፋ ወደ ሆነው ወደ አርማጌዶን ዋዜማ ላይ እየቀረበች ይመስላል። ይህ ጦርነት የሺህ ዓመታት ጥላቻ ውጤት ነውን? ወይስ የአዲሱ ዓለም ምጥ? የምንኖረው በትንቢት ፍጻሜ ውስጥ ነውን? ወይስ በፖለቲካ ሴራ መረብ ውስጥ? እናንተስ ምን ትላላችሁ? አሁን ያለው የኢራን የአሜሪካና የእስራኤል ጦርነት ዓለምን ወደ የትኛው ምዕራፍ እያስገባት ይመስላችኋል? በሐሳብ መስጫ ሳጥን ሐሳባችሁን አስቀምጡ። ሰላም ለዓለም ሁሉ እንመኛለን።